ጉርሻ ራሱ ውሸት ነው አሉ። ጉርሻ ራሱ ግን ቪዲዮ ምንድን ነው መስዬ የታየው ቪዲዮ ሰውየው እሱማ እየቆረጠማ አይታይም። ማሪ እየቆረጠ አይደለም ተይዞ እንጂ መንገድ ላይ እየሄደ ተይዞ እና እቃ ይዞ ነው እንደ የቆረጠውን እቃ ይዞ ነው እንደ የሚያዘው። ኧረ የሆነ ቪዲዮ አይቻለሁ። ወይ በእናታችሁ የቆረጠውን እቃ ይዞማ እያዘም ይሰማል። ድግንት ሰፈር ውስጥ ድግንት ነው አሉ። እኔ ወላሂ ነው የምልሽ ወይኔ ምሻ ደስ ብሎኝ ነበረ። ጠዋት እንደው አንጀቴ እርክት ብሎ ነበረ። እኔም ግን አሁን ኩምሽሽ አደረጉን ቁጭት ነው ይላሉ እንዴ እንደዛ ተወርጦ። ሰላም ሰላም፣ ይሰማል? ሰላም ይሰማልሙ። ኦኬ ሰላም ብያለሁ ሁላችሁንም። ዜናው እውነት ቢሆን ጥሩ ነበር፣ ግን ውሸት ነው። ማረጋገጫ ከፈለጋችሁ መሲ ዩቲዩብ ላይ የምትሰራው እሱም ለቀዋለች። ትልልቅ በፖሊስ ደረጃ የተጠየቁ ሰዎች አሉ። ውሸት ነው። ቢሆን ኖሮ ግን ማስተማሪያ ቆንጆ ነበር፣ ግን ውሸት ነው። ይሄ ከጠንቋይ ጋር ሲያስተላልፉት የነበሩት ከጠንቋይ ጋር የተያያዘ የረጅም የነበረ የቆየ ቪዲዮ አምጥቶ ነው እንደ ውሸት አድርገው ቫይራል እንዲወጣላቸው ያደረጉት እና ውሸት ነው፣ እውነት አይደለም። እሷ ልላችሁ ብዬ ነው። አብዬ አመሰግናለሁ። እሺ እኔ እናት ማሪ ግናለን። እሺ እንደዋላ ግን እንደው ኢትዮጵያ ላይ እኮ ማለት ነው ሀቡዬ የሰረቀ እጁ ቢቆረጥ የደፈረው እቃ ቁርጥ ቢደረግለት እኮ አንድ እኮ በቃ የሚደፍር ልጅ የሚደፍር አይኖርም ነበር። ታውቂያለሽ? እንደ ቦታ የሰረቀ እጁ ቁርጥ ቢልለት እንደው አሁን አዩልሽ አዋቂ ነው። ህፃናት ግን አማራው ፈኖ አትሳቂ። ህፃናት ግን አንጀት ነው በቃ የሚበሉት። እቺን ምድር በቃ እቺን ምድር ገና ያልቀመሷት ገና በልጅነታቸው እንዲማረሩ የሚያደርጉ ሰዎች ናቸው። እኔ ለህፃናት ለሚኖረው ነገር ምንም በህፃናት ላይ መስሎኝ የምር በቃ ሀገራችን ላይ የህፃናት አስገድዶ መድፈር ይቆማል ብዬ ተስፋ አድርጌ ነበር። የሆነ ሰው እንደዚህ አይነት ነገር ቢያደርግ ፎቢያ ነው የሚሆንባቸው። ድንጋጤው አልሰራም ነው የሚላቸው እቃቸው ሰው ያቸው ህጻናት ሊደፍሩ ሲሉ አቡያ ላይ እኔ ላይስ ቢሆን እኔስ ቢሆን እንደዛ የተደረግኩት የሚለው ድንጋጤ። ቴንክ ዩ ጁዲት ፎር ዘ ሰብስክሪፕሽን። የህፃናት ሀስቢ ያለ ያልሽኝ ህፃናት ማለት አሁን ህፃናት ምንም ነፍስ አላወቁም። ወደዚህ አመት እንደኛ እንኳን ህይወትን አልቀመሷትም። ገና ሳይፈጠሩ ጨለማ ማለት ነው። የእነሱን ህይወት ማጨለም ነው በቃ። ለአምስት ደቂቃ ለሱ ስሜት ብሎ የአንዲትን ህፃን ሴት ልጅ ህይወት ማጨለም አስበሽል? ለ5 ደቂቃ ስሜት ብሎ የዛቺ ልጅ ህይወት 100% ጠፋ በቃ። ከዛ በኋላ ጤነኛ አትሆንም። አይምሮ ይበላሻል፣ ህይወቷ ይበላሻል፣ ራሷን ትጠላለች። እኔ በህፃናት ወላሂ ህፃናት ላይ ለሚያደርጉ ሰዎች አቡ ምንም አይነት በቃ መጥፎ ነገር ቢደረግባቸው ትንሽ እንኳን ርህራሄ የለኝም። ህፃናት ናቸው በቃ ነፍስ አያውቁም። እኔ ያልኩሽ እኮ ሳውዲ አሁን የሰረቀ ሰው እጁ ይቆረጣል አለ። ኢትዮጵያ ልክ ሲሰርቁ እንደዚህ ህፃናት ላይ የሆነ ወንጀል ሲፈጽሙ እንደዛ ቢደረግባቸው አያም አግሪ ወላሂ ህፃን የደፈረ እቃው ቢቆረጥ እሱም ህይወቱ ይበላሻል። እድሜ ልኩን አካለ ጎዶሎ ሆኖ ይኖራል። እቃውን ለመሽናት ብቻ ይጠቀምበታል። ዘር አይዘራም፣ ልጆች አይወልድም። የእድሜ ልክ ጸጸት ይሆንበታል እድሜ ልኩን። ያኔ እሱን ያየ ይቀጣና ማንም ሰው የሚደፍር አይኖርም። እውነት ቢሆን ይሄ ነገር ቢደረግ ለምን ያቺ ህፃን በ5 ዓመቷ በ6 ዓመቷ ስትደፈር ህይወቷ ነው የሚበላሸው። ህይወቷ ነው ህፃኗ የሚጨልመው። ስለዚህ ህይወታችን የህፃን ልጅ ህይወት የሚያጨልሙ ሰዎች፣ ህፃን ልጅ የሚደፍሩ ሰዎች አዎ አካላቸው ነው መጉደል ያለበት። አዎ እቃቸው ነው መቆረጥ ያለበት። የእነሱም ህይወት መጨለም ነው ያለበት። ልክ እንደዛቸው የህፃን ልጅ ያኔ የህይወትን ዋጋ ያውቃሉ። እሱ ለ5 ደቂቃ ደስታ ብሎ የህፃን ልጅ ህይወት ያበላሻል። ህይወቷ እስከ መጨረሻው ከልጅነቷ ህይወቷ ተበላሸ። በቃ ብትማር ምን ብትል ደስተኛ ልትሆን አትችልም። በራሷ ልትተማመን አትችልም። አይምሮዋም ነው ገላዋ ብቻ አይደለም አይምሮዋም ነው የሚነካው። እንዴ ወላሂ አሁን ሰው እኮ ኢትዮጵያ ውስጥ እኮ ልጁን ማሳደግ እኮ በቃ ዘበት እየሆነ ነው። ታውቂያለሽ?
ሰራተኛ ስትቀጥሪ ሰራተኛ ዩቲዩብ ላይ ደግሞ ስገብተሽ እንደዚህ አይነት ዜና ከሰማሽ በኋላ ዩቲዩብ ላይ ከብተሽ ከሰማሽ በኋላ ቤትሽ ሰራተኛ አጥተሽ መቅጠር ራሱ በቃ ያስፈራሻል። እኔ ጉርሻ የሆነ ሰዓት እየፖስተ እያየው በቃ ጭንቅላቴ ድንዝዝ ብሎ ነበረ። በተለይ ልጅ በሀገራቸው ውስጥ ቀምጣችሁ ደግሞ እናንተ ሰው ሀገር ላይ የምትኖሩ ሰዎች ደግሞ ሰላም አይኖርም። ሁሌ አሳት ነው እንጂ ወጡ እስከሚጫወት የማይችልበት ደረጃ እኮ ተደረሰ። ድሮ ሰው ልጅ ጎረቤት እንኳን ሄዶ ይጫወታል። ሶሪ በጣም በቃ ዳና ደር ሀቡዬ ልትወጣ ነው። በቃ ቻው በቃ ሀቡዬ ነው። ወድ ሰላም ሁላችሁም ደህና ደሩ። ሁላችሁም ሰላም ደሩ። ሀቡዬ ደህና ደሩ። ቻው። አካለ ጎዶሎ ይባል አካል ጉዳተኛ ደፋሪ አካል ጎዶሎ አይደለም አይምሮ ጎዶሎ ምንም ይባላል። የፍቅር ታሪክ የለም። ዛሬ ሰላምዬ ስንዘጋ መጣሽ። ይኸው ዕቃ እያነሳሳን ነው ልንዘጋ እየተሰነባበትን ወንበር ምናምን እያነሳን ወንበርና ቴብል እያነሳሳን ነው ልንዘጋ። ስንዘጋ መጣሽ። ቀኑን ሙሉ የቴሌፊት ጠፍተሽ ነው። ይህ ፍቅር ታሪክ የለም ማለት ዛሬ መሰነባበቻ ሰዓት ላይ መጣ ሰላምዬ። በሉ ውዶቼ እኔ ወላሂ ዛሬ ኡሪዱ ካርድ ገዝቼ አድርጌሻለሁ ብዬ እምቢ አለኝ። ማሬ በካርድ እኮ አይደለም የሚደረገው ማለት ይሄ አለው። እንዴት ነሽ? ሜምበሩ ይሙላ ሀቡ ሞላ እኮ የእኔ ፍቅር አልሞላም እንዴ? ወይኔ አላወቅኩም እኮ ማሬ 119 6 ሰው ብቻ ነው የቀረው። ሜምበር ሁኑ 6 ሰዎች። እንደው ምን አባቴ ላድርግሽ? ቴንኪው የእኔ ሀሳቢ እንትን 6 ሰዎችን አድርጉልኝ። 6 ሰዎች ሜምበር ሁኑ። 6 ሰው ብቻ ነው የቀረው። 7 እስቲ ስንት ሰው ቀረ? እኔ እኮ የሞላ መስሎኝ ነው ቅድም። ለካ የምስራች ይሄ ሞተሩን ስትሞላልኝ ሲጮህ ሜምበሩም አብሮ የሞላ መሰለኝ። የጨረሳችሁት መስሎኝ ነበር። 4 ሰው ብቻ ነው የቀረው። 121 ሰው ሜምበር ሆኗል። 4 ሰው ብቻ ነው የቀረው። ሜሮንዬ ቴንኪዩ። ሜምበር ሁኑ። ይሄ ልብ ቅርጽ ታርጌቱ ላይ ያለውን ይሄ ጆይን ማይ ቲም ጆይን ማይ ቲም የስ ፖሚ ቴንኪዩ። ስተቀረ ላግዠሪ ድሪ ፍላወር ነው። ሜምበር የስ ተነዳ። የስ ቴንኪዩ ሶ ማች ማይ ፋሚሊ ቴንኪዩ ፎር ዮር ሰፖርት ቴንኪዩ ለሁሉም ነገር ወዳቸዋለሁ። ላግዠሪ ድሬ ላስገባሽ ልወጣ ነው። እየተሰናበትኩ ነው። መግባት ፈልገሽ ነው? ከመውጣቴ በፊት የምታስተላልፊው መልዕክት አለሽ? ኮመንት ላይ ንገሪኝ። ውዶቼ ማሮቼ ፍቅሮቼ በጣም ነው የምወዳችሁ ማከብራችሁ። ሰላም ሆኑ። ነገ በጊዜ እገባለሁ። ቃል እንደተገባባ ነው። ከነገ ወዲያ ጀምሮ ስፖርት እንጀምራለን። አብረን እንሸናቀጣለን። ውፍረታችንን እናጠፋለን። ከ73 ኪሎ ወደ 65 ኪሎ እገባለሁኝ። 8 ኪሎ ቀንሳለሁ። ለራሴ ቃል ገብቻለሁ። አብረን ኦኬ ባይ። ይሄኛውን የሚያከሳውን ሻይ ቅጠል ንገሪኝ። ሄርባል ስሊሚንቲ እሱን እገዛለሁ። እሺ 73 ሰላምዬ 73 ኪሎ እኮ ነኝ። በእናትሽ አላሳዝንም? ሰው እንዲበላሻል ተበላሸው እኮ። ወይኔ ፈጣሪ ያደራ። ማሰብ ራሱ አልፈልግም በእውነት 73 መድረሴ። እሺ እንትን ማሪ ለደፋሪ ትቆረቆረልሽ። ለደፋሪ ነው እኔ ያልኩት። አንቺ ደፋሪ ነሽ ወይም ደፋሪ ነህ? ምን ነው በጣም ተከራከርክ። ሚራዧ ለደፋሪ ተከራከር። እኔ ደፋሪ ነው ያልኩት። ህፃን ደፋሪ ነው እንደዛ ያልኩትኝ። ህፃን የሚደፍሩ ወንዶችን ዩዝ አፕል ሲደር ቪኒጋር። የስ አይ ዊል ዩዝ አፕል ሲደር ቪኒጋር ኤንድ አይም ጎነ ዩዝ ሄርባል ስሊሚንቲ ኤንድ አይ ዊል ዱ ኤክሰርሳይዝ። ማሽኖችን መሮጫም ሁሉንም አይነት ማሽኖችን ገዝቻለሁ። በረንዳ ላይ አድርጌያለሁ። ከነጎዳ ጠዋት በኢትዮጵያ 12 ሰዓት እንገናኝ። ላይቭ ላይ ካልከፈትኩ ላይቬን ሰው ብላችሁ እንዳታናግሩኝ። ከሰዓት መጥቼ አይ ላይቭ ሳልከፍት ስፖርት ሰርቻለሁ ካልኳችሁ ውሸቴን ነው፣ እንዳታምኑኝ። ተኝቼ ተጋድሜ ያርፍጃለሁ ማለት ነው። ገባችሁ? ራሴን ፑሽ የማደርግበት መንገድ ነው። ያ ራሴን ፑሽ የማደርግበት መንገድ ነው። አርብ ከሰዓት ላይቬን ከፍቼ አይ ጠዋት ላይቭ መክፈት ደብሮኝ ነው እንጂ በጠዋት ተነስቼ ስፖርት ሰርቻለሁ ካልኳችሁ ውሸታም በሉኝ። ላይቭ ካልከፈትኩ እሺ፣ ካልከፈትኩ አልሰራውም፣ እንዳታምኑኝ አደራ። እሺ አርብ በኢትዮጵያ ከጠዋቱ 12 ሰዓት ላይ
ላይቭ ገብቼ አብረን ስፖርት እንጀምራለን። ሀብ ለምንጀምርበት ቀን ነው። ኪሎዬን ዛሬ አሳይቻችኋለሁ። ተመዝኜ 73 አይታችኋል። የዛሬ ወር እናያለን ጉዳችንን። ፈዳ የምግቡ ብቻ ነው ችግሬ። አይ ካናት ስታፕ ኢቲንግ እንጀራ፣ አይ ካናት ስታፕ ኢቲንግ ክትፎ፣ ዱለት፣ ጥብስ፣ ኦል ኢትዮጵያን ፉድ አይ ካናት። በቃ ላይ ከአንዳንዴ ሀቢባ ዝም ብለሽ ውሃ ብጠጪ፣ በቃ እስኪ ውሃ ጠጪ፣ ተፈሳሽ ነገር ብቻ ውሰጂ ምናምን እላለሁ ራሴን። ከዛ አልችልም። ሆዴን ወዳለሁ፣ ይርበኛል። ምን አባቴ ላድርግ? ቶሎ ይርበኛል። ከባሌ ጋር እኩል በልተን እኔ ቀድሞ ይርበኝ። ሰላጣ አያጠግብም። አፕል ሰላጣ ምናምን ሲያስጠሉ አይጣፍጡ። አምጎና ፑሽ ማይሰልፍ ሸንቀጥ ለማለት ኢንሻአላህ። እናንተም አገዙኝ፣ አበረታቱኝ ፕሊስ። ሴክሲ መሆን እፈልጋለሁ። እሺ ሀቢባ ፕሊዝ። ዋይ ማይ ዋይፍ ብሎክ ዋይ ማይ ሲስተር። ሌላ ዜጋ ነክ ሚስትክ ብሎክ ስላደረግኳትኝ ይኸው ምን ብሎ እንደጻፈ ሚስቱ ልካው ነው። ሴት የላከው ሞት አይፈራም። ስሙት ምን እንደሚለኝ። ሀቢባ ፕሊዝ ዋይ ፕሊዝ ማይ ዋይፍ ብሎክ ዋይ ማይ ሲስተር ለማለት የፈለገው ወደ አማርኛ ስትግረም ለምን እህቴ ሚስቴን ቦለክሻት ለምን አለኝ። እሷ ስትቦለክ ባሏ አላከችው። ቴል ዩር ዋይፍ ቱ ቢ ጉድ አይ ሚን I will speak better English. Tell your wife to be positive. Tell your wife to comment positive comment. So I will not block her. So እንዳልቦልካት ማለት so I will not block እንዳላረጋት. Okay. If you don't want me to block her, tell your wife to comment positive comment.